እንደምንሰነበታችሁ ዛሬ ደግሞ ሌላ ያዘገጃጀት ነገር ይዤላችሁ መጥቻለሁ። ይዤላችሁ የመጣው የዶሮ ኮተሌት ነው። ቺክን ፐርሜዛን ኮተሌት ነው የሚባለው እና እንደ ዳቦ ሆኖ በዳቦ የሚሰራ እንትን ነው። አሳያችኋለሁ ዲቴሉን እና ትንሽ ረዘም ይላል። እንግዲህ አሁን ይሄንን በጥሞና ካያችሁት ይገባችኋል። ይሄ ሶስ ነው። ይሄኛው ደግሞ ዳቦ ቺኩኑም ዶሮን ብሬድድ የምናደርግበት ነው። እንደ ዳቦ ብሬድድ በአማርኛው ብሬድ የምናደርግበት ነው እና አሳያችኋለሁ ጠቅላላ ዝርዝሩን። ይሄ መጀመሪያው እንትን አሁን እንዳያችሁት ፎቶግራፍ ላይ እንዳያችሁት አይታችሁታል። ሁሉ ነገር ብሬድድ የሆነ ነው ማለት እንደ ዳቦ የሆነና በዳቦ እንትን የተሸፈነ ነው እና በዳቦ ብሬድ ክራም የተሸፈነ ነው እና እንደዛ አይነት ነው እና ከስሩም ደግሞ ሶስ ስላለው እንዳያችሁት ሶስም ቺዝም ስላለው አሁን መጀመሪያ ስቴፑ የቲማቲም ሶስ ለመስራት ነው እና ቲማቲም ሶስ እቤታችሁ ውስጥ ቲማቲም ሶስ ካለ ይሄን መስራት ላያስፈልግም ይችላል። ይሄ ቲማቲም ሶስ ከሌለ ቤት ውስጥ ግን ባጭሩ ቲማቲም ሶስ ቤት ውስጥ ይሄኛው ማሪናራ ሶስ ይባላል። በዚህ ሀገር ግን ቲማቲም ሶስ ነው፣ ዝም ብሎ ነው ማሪናራ ሶስ የተባለው። አሁን እቺኛዋን ጥደን ይሄኛውን እናዘጋጃለን። እቺ ሶሷን እንጠዳትና ያኛውን ደግሞ እናዘጋጃለን። ይሄንን አዘጋጅተን ስንጨርስ ሶሱም ይደርሳል እና አሁን ስለ ሶሱ ትንሽ ላስረዳችሁ። አሁን ይሄኛው 2 የሻይ ማንኪያ የወይራ ዘይት፣ ይሄ ግማሽ ነጭ ሽንኩርት፣ ይሄ ደግሞ 3 ራስ ትንሿ ራስ የነጭ ሽንኩርት፣ እዚህ ጋር ደግሞ ጨውና ቁንደ በርበሬ። ያለፈው ቪዲዮ ላይ ተሳስቼ ቁንደ በርበሬን ሌላ ነገር ብየዋለሁ፣ ይቅርታ። ይሄኛው በኋላ ለዴኮሬሽን ፐርስሊ ነው፣ የተከተፈ ፐርስሊ። ይሄኛው ደግሞ ኦሪጋኖ ነው። የኦሪጋኖውን ግማሽ የሻይ ማንኪያ፣ ይችኛዋም 1 የሻይ ማንኪያ ናት ፐርሲሏ እና 1 ጣሳ የተገዛ ይሄ ክረሽ ቶሜቶ፣ እንደምታዩት ክረሽ ቶሜቶ አለቀ። ዳትስ ኢት። ኦኬ አሁን ወደ ድስታችን መጣን። እንግዲህ አሁን እቺን ዘይታችንን ሽንኩርታችንን እንከታለን። እንደምታዩት ጋልላለች፣ ቆንጆ ነው። አሁን እዚህ ላይ ነጭ ሽንኩርታችንን እንጨምራለን። ሁሉ ጊዜ ነጭ ሽንኩርት ከሽንኩርት ጋር ሲቁላላ አብሮ እንትን ይላሉ፣ ጥሩ ይዋሃዳሉ። ነጭ ሽንኩርት፣ ቲማቲም አንድ ላይ ሲሆኑ በጣም ነው እንትን የሚለው። አሁን እዚህ ላይ የቲማቲም ሶስ ስለሆነ ቲማቲማችንን ሞላ ነው ማለት። አሁን ይሄን ጨመርን። ያስፈልገን ኦሪጋኖ፣ ፐርስሊ፣ ጨውና ቁንደ በርበሬ። አሁን ይሄኛው ሲንተከተክ እስከዛ ድረስ ያኛውን ዶሮአችንን እናዘጋጃለን ማለት ነው። እሺ አሁን ወደ ሁለተኛው ክፍል ነው። አሁን እንግዲህ አሁን እንዳየነው ሶሳችን እዛ እየተንተከተከ ነው። እሱ እስከሚበስል ድረስ ደግሞ ቺክናችንን እናዘጋጃለን፣ ዶሮአችንን እናዘጋጃለን። ዶሮአችን እንግዲህ የሚያስፈልገው ለዶሮአችን እንደዚህ ከዚህ በፊት ይሄን ከማምጣት በፊት እዚህ ጋር ላሳያችሁ። ስለዚህ ቺክን ስለ ዶሮ፣ ይሄ ዶሮ ነው። የዶሮ ብረስት ይሄ ሲመጣ ብረስቱ እንደዚህ ሁለቱ አንድ ላይ ሆኖ ነው የሚመጡት። አሁን እንደዚህ ሲመጣ በቢላ ሁለቱን ተሰነጥቁትና እንደዚህ ይከፈላል። ከተከፈለ በኋላ ካላችሁ
በዚህ አይነት መዶሻ የእንትን መዶሻ በዚህ ይቀጠቀጣል። ቴንደር እንዲሆን እንትን እንዲለሰልስ ስንበላው እንዳይጠነክር እና በዚህ ይቀጠቀጣል። እና ይሄንን እንግዲህ እንደዚህ ነው። ይሄንን እንትን ካደረግን በኋላ ይሄ ለፕሮሰሱ ተዘጋጅቷል ማለት ነው። አሁን ይሄንን ነው እንግዲህ በዳቦ ዱቄት በዳቦ በደረቀ ብሬድ ክራም ሸፍነን አንድ ላይ ጠብሰን ማሳያችሁ ዛሬ። አሁን እንግዲህ የሚያስፈልገን አሁን እንግዲህ ወደ 2 ሙሉ የዶሮ ብረስት ነው። ከዛ በኋላ ቆርጠን ይሄ እንደዚህ ከቀጠቀጥን በኋላ ካዘጋጀን በኋላ እንደዚህ ይሆናል። አሁን ይሄንን በኋላ አሳያችኋለሁ። አሁን ለሱ የሚያስፈልገን አሁን አንደኛ ቺክን ወደ 1.5 ፓውንድ አንድ ከግማሽ ፓውንድ ቺክን፣ ግማሽ ኩባያ የዳቦ ዱቄት፣ ጨውና ጥቁር አዝሙድ፣ 2 እንቁላል፣ ግማሽ ኩባያ አንድ ኩባያ የጣሊያን ወይንም የዳቦ ብሬድ ክራም ወይንም ደረቅ ዳቦ ሆኖ የተፈጨ ታውቁታላችሁ። እና ግማሽ ኩባያ ፐርሜዛን ቺዝ እንደዚህ ነው። ፍሬሹ ቢሆን ጥሩ፣ እንደዚህ ሽሬድድ የሆነ እንደዚህ ነው። እና ይህን ይመስላል። እና እቺ የወይራ ዘይት ናት። በኋላ እንጠብስባታለን። 2 የሾርባ ማንኪያ ታስፈልገናለች። ቀጥሎ የመጨረሻው የሞዘሬላ ቺዝ ነው። መጨረሻ ላይ ፎርማጅ የሞዘሬላ ቺዝ ነው እና መጨረሻ ላይ የምንጨርስበት ነው። እና ከዚህ በኋላ አሁን ይህን ካዘጋጅ በኋላ ያኛው ሶሳችንም እየተሰራ ነው። እሱን እንዴት እንደሚሆን እናያለን መጨረሻ። አሁን ወደ ዝግጅቱ እንሄዳለን። እንዴት አድርገን እንትን እንደምንል ወደ እንትናችን ዳቦ እንዴት እንትን ቺክናችን እንዴት እንደምንሰራው አሳያችኋለሁ። አሁን መጀመሪያ እዚህ ጋር ዱቄታችንን እናደርጋለን። ቀጥሎ ይሄ እንቁላላችንን 2ቱን እንቁላል እንመታዋለን። ከመታነ በኋላ እዚህኛው ሳህን ላይ ይሄንን የዳቦ ብሬድ ክራሙን የፐርሜዛን ቺዙን የፐርሜዛን ፎርማጆን እዚህ ላይ እንጨምራለን። አሁን እዚህ ጋር ከፈለጋችሁ ጨውና ስኳር የመጀመሪያው ዱቄቱ ጋር እና እዚህ ጋር ጥቁር አዝሙዱ እዚህ ጋር እዛ ጋርም ዱቄቱን ጋር ቢገባ ችግር የለው። ይሄ መቼም እንደሚገባ ይታያቸዋል። ይሄ ዱቄት ነው። ይሄ እንቁላል ነው። ይሄ ብሬድ ክራም እና ፐርሜዛን ቺዙ አንድ ላይ ተቀላቅሎ ነው። አሁን መቀላቀላችንን እንሰራለን ማለት ነው። አሁን ይሄ እናደርግና ከዛ በኋላ ይሄን ከቀላቀልን በኋላ መጥበሻ ላይ ወስደን ደግሞ ይሄን ደግሞ እንጠብሰውና ከዛ በኋላ አንድ ላይ አገጣጥመን
አሁን እዚህ ጋር እንዴት እንደምናደርግ አሳያችኋለሁ። ኦኬ መጀመሪያ የሚሆነው ቺክኑ ይሄንን በዱቄቱ መለወስ ከዛ በኋላ እንቁላል ውስጥ ይሄ እንቁላሉን መንተኖች እንጨምረዋለን። ከዛ የመጨረሻው ስቴፕ እዚህ ጋር ነው። እኔ በእጄ ብሰራ ይመቸኛል። አሁን ይኸውላችሁ አሁን የብሬድ ሆነ አንድ ይቀላል ነው። አሁን ቀስ ብዬ ስለምሰራው ነው እንጂ ስትለምዱት ላጥላጥ ነው፣ ምንም ችግር የለም። እንደዚህ ሆነና ይሆናል። ከዛ በኋላ እንዲህ ይጣልና ይደረግና ይሄንና እንዳልኳችሁ ቤት ውስጥ ያለ ቶሜቶ የቲማቲም ሶስ ካለ ከፓስታ የተረፈ ምናምን እንደ ስጎን መስራት አያስፈልግም። እኔ ግን ያው እንትኑ ልከተለው ስላልኩ መከተል ስላለብኝ ለእናንተ ለሌላቸው ሰዎች እንዲሆን የቲማቲም ሶሱን ሰራሁት። ለዚህ ነው። አሁን ይሄንን አደረገን ታዩታላችሁ። አሁን ወስደን ይሄንን ትንሽ ቆይተን እንጠብሰዋለን። እንግዲህ ይሄ ካልመጣላችሁ አስተያየት ብትውል በሌላ ቪዲዮ ኮሜንትም ሰጣለሁ። አስተያየቱን ላይ መልስ ልሰጣችሁ እችላለሁ። አሁን ይሄ ወደ ይሄ እንዳይውላችሁ እንዴት እንደሆነ አሁን ብሬድ ሆኗል፣ እንደዚህ ተሸፍኗል እንደ ዳቦ። አሁን ቀጥለን ወደ መጥበሻው ጋር እንሄዳለን። ኦኬ አሁን እንግዲህ እንደምናየው ሶሳችንም ያው ሬዲ ሆኗል። ሶሳችን አሁን በቃው። አሁን ዶሮአችንን ያው ቅድም ያዘጋጀ ነው። ይሄንን እንጠብሰዋለን። ጠብስ አሳያቸዋለሁ። ያው እንደዚህ እንወስድና ጠብሳለን እንደዚህ። መጀመሪያ የጨመርነው ያው እንግዲህ ያው እንደምታዩት በስሏል። አሁን በስሏል አይደለም ግን መጨረሻ ላይ እንደገና አሁን እንትን ውስጥ እንጨምረዋለን። ኦቨን ውስጥ ምን ፉርኖ ይባላል ይጨመራል። አሁን የመጨረሻውን ሲስተም እንጨምራለን። አሁን ይሄንን እዛ ጋር እንዴት እንደሚሆን በኋላ አሳያችኋለሁ። አሁን እንግዲህ ይሄው ሁሉንም ጨርሰናል። አሁን ሁሉን መገጣጠም አሴምብል ማድረግ ነው። እንግዲህ ይሄው የቲማቲሙን ሶም ቅድም የሰራነው ሶስ ይሄውና ሬዲ ነው። አሁን የመጀመሪያው ስቴፕ ይሄንን እዚህ ላይ እንትኑ ላይ እናፈሰዋለን። ይሄ እንትን ውስጥ ነው የምንጨምረው። ለእናንተ ወደ ስቶቭ ውስጥ ወይም ፉርኖ ውስጥ ነው የሚገባው እና ይሄንን ሶስ የሰራነውን ማሪናራ ሶስ፣ ቶሜቶ ሶስ የቤት ውስጥ ያለ ሶስ ሁሉ ይሆናል። ምንም ካለ የቲማቲም ሶስ ካለ ምንም በቃ ይሆናል፣ ሁሉም ይሆናል። አሁን ቅድም የጠበስነውን ይህንን ቺክን እዚህ ላይ ዶሮ እዚህ ጋር እናመጣለን። አሁን አንድ በአንድ ቀስ እያመጣን እናስቀምጣለን። እንደምታዩት እያመጣን ይኸው ጎልደን እስኪሆን ድረስ ተጠብሷል።
አሁን ይሄን ከጨረስን በኋላ እንደገና ይሄንኑ ሶስ ከዚሁ ሶስ ላይ አናቱ ላይ እዚች አናት ላይ እዚች አናት ላይ ጫናት ላይ ቺን አድርገን አሁን ከዛ በኋላ የተረፈንን ሞዘሬላ ፎርማጅ ቺዝ ላይ እያንዳንዱ ላይ አድርገን እንደዚህ ይሆናል። አሁን እንደዚህ ነው። ይሄ ከሆነ በኋላ አሁን ይሄንን እንግዲህ እዛ ወደ ፉርኖ ውስጥ ስንወስደው እዛ ወስደን እዛ እናስገባዋለን። ይሄው እንደምታዩት ይሄው ደርሷል። እንግዲህ ኦቨን ውስጥ ጨምረዋለን 400 ዲግሪ ለ15 ደቂቃ። ኦኬ እንግዲህ ደርሷል። ይሄው እንደምታዩት ነው። ይኸውላችሁ ቺዙን ቀልጧል። ሁሉ ነገር እንትን ብሎ አሁን ጠርጣሪ ወስደን እናየዋለን። ኦኬ እንግዲህ አሁን ወደ መጨረሻው አካባቢ ነን። ያው አሁን ሲደረሰ እንግዲህ አሁን ከኦቨን ውስጥ ማወጣ ነው። እንግዲህ እንደምታዩት ይሄውና የመጨረሻው ፕሮዳክት ይሄ ነው። እንግዲህ አሁን እንደዚህ ይሆናል። ወደ ጎን አድርገን እናያታለን። ይሄውላችሁ አሁን ይሄውላችሁ እንትኑ እንዴት እንደሆነ አሁን ስለ እንግዲህ ታዩታላችሁ። አሁን ከዚህ ወዲያ ይሄው እንግዲህ ሲቀመስ የሆነ ነጭ ነው፣ ውስጡም በስሏል። እና ከፈለግንም ይሄንን ከጎኑ እንደዚህ ፓስታ ነገር አድርገን ከፈለጋችሁ ፓስታ ነገር እዚህ ጋር አድርጋችሁ ከዚሁ ሶስ ላይ ከፓስታ ወደ ጎን አድርጎ ፓስታ ከጎን ነው መብላት ይቻላል። ራይስ ማድረጋችሁ መብላት ትችላላችሁ። ሁሉም እንደዚህ ነው። እና ስላያችሁን ይህን ስለተከታተላችሁ አመሰግናለሁ። እንግዲህ ጥያቄም ካላችሁ ኮሜንት ዶንት ፎርጌት እንዳትረሱ ላይክ እና ሰብስክራይብ። አመሰግናለሁ።